አንድ ክፍለ ዘመን ለመሙላት ጥቂት ፈሪ በሆኑ ዓመታት መሃል የተፈጸሙ ጀብዶች አንዳንዶቹ ልብ ወለድ ውስጥ እንጂ በሰው ተፈጸሙ ለማለት የሚከብዱ ናቸው። የወገንን ልብ ያሞቁ በጠላት ቀጠና በተከበበ ክልል ላንቃቸውን ሽቅብ የከፈቱ አፈሙዞችን ተረማምዶ የጠላት ወረዳን ዶግ አመድ የማድረግ ትንግርት ለአየር ኃይሉ መደበኛ የግዳጅ ግብሩ ሆኖ ሰንብቷል። እዚህ ቤት ግዳጅን በተገቢ ሁኔታ መፈጸም ብርቅ አይደለም። እዚህ ቤት የጠላት ቅጥርን ሰብሮ ማለፍ አጃይብ አያስብልም። እልፍ ጀብዶች ሰማዩን ጋልቦ ሲፈጸሙ በኖሩበት ተቋም የላቀ ጀብድ መፈጸም ብቻ ልዩ ያደርጋል። እያወራን ያለነው ስለ ኢፌድሪ አየር ኃይል ነው። 90 የጀግንነት ዓመታት ዘጠና በደመና ላይ በልበ ሙሉነት የመረማመድ 90 ከጠላት እሳት ጎራሽ ጥያሬዎች ሰማዩን የመከላከል 90 የጠላት ኮንክሪት ምሽጎችን የመናድና ነፍጥ አንጋች ወራሪን በወረንጦ የመልቀም ያህል ከገደልና ከዳዋ ውስጥ የማጽዳት አኩሪ ታሪክ የኢፌድሪ አየር ኃይል 90 ዓመት ሞላው። 90 ዓመት የዘለቀ የተቋም ግንባታ ተምሳሌትነት የአየር ኃይሉ መገለጫዎች ናቸው። ይህ የኢትዮጵያን ሁሉ ተቋም ባለፈው 7 ዓመት ዳግም ተወልዷል። በቴክኖሎጂ አቅም ከዘመኑ ጋር ተጋብቷል። በዓለም የወታደራዊ አቪዬሽን ዘርፍ ግስጋሴ ራሱን ዋጅቷል። ዛሬ ብቻ ሳይሆን ነገም ሰማዩ የእኛ ነው ያስባሉ ለውጦችን አስተናግዷል። ዛሬ ድሮኖችን ከግዢ ባለፈ በሀገር ውስጥ እስከ ማምረት የደረሰ አቅምን ገንብቷል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የኢፌድሪ አየር ኃይል የ90 ዓመታት ጉዞ የአየር ኃይሉን የአንድ ክፍለ ዘመን የውጣ ውረድ ውሎች የዛሬ የማድረግ አቅሙንና በቴክኖሎጂ ዘርፍ ነገን ያጀ ግብሩን እየዳሰስን አብረናችሁን ቆያለን። አብራችሁን ቆዩ። በርካታ አፍሪካውያንና እስያውያን አውሮፕላን በማያውቁበት ዘመን ኢትዮጵያ አየር ኃይል አቋቁማለች። በአገሪቱ ነባርና አንቱ ከተባሉ ተምሳሌታዊ የተቋም ግንባታ ታሪክ ካላቸው ተቋማት አየር ኃይሉ አንዱ ነው። አየር ኃይሉ በ90 ዓመታት ታሪኩ በጦር ግንባሮች ድንቅ ጀብዶችንና አስደማሚ ድሎችን በብቃት እንዲፈጽም ተቋሙ የተደራጀበትና የተመራበት ታሪኩ ትልቁን አስተዋጽኦ ይወስዳል። አየር ኃይሉ ከሀገሩ አየር ባሻገር በኢትዮጵያ የሰላም ማስከበር ተልእኮ ውስጥ ሁሉ ተሳታፊ ነበር። በ1960 በኮንጎ ሰላም ማስከበር ተሳትፏል። በአንድ ወቅት የታንዛኒያን የአየር ክልል በአስተማማኝ ሁኔታ ሲጠብቅ ነበር። በሱዳንና ደቡብ ሱዳን የሰላም ማስከበር ተልእኮን በብቃት ተወጥቷል። ዛሬ አየር ኃይል በቀጠናዊና በአህጉራዊ ሰላም ማስከበር ተልእኮች የላቀ ሚና ይዞ እየሰራ ሲሆን በሶማሊያ የሰላም ማስከበር ተልእኮ ተሳታፊ ነው። ነገር ግን 90 ዓመታቱ አልጋ ባልጋ ብቻ አልነበሩም። አየር ኃይሉ ከዚያ አስደማሚ የድል እርምጃዎቹ ሸብረክ ያለበት ጊዜንም አሳልፏል። ሆኖም አስደናቂው ግስጋሴው የውድቀት ጥፋት አጋጥሞት 1982 ላይ ፍሬን ይዟል። 1983 ዓመተ ምህረት ላይ የተካሄደው የፖለቲካ ስርዓት ለውጥ አየር ኃይሉን የውድቀት ጉዞውን አሃዱ እንዲል አስገድዶታል። በዚህ ጊዜ ሀገር ብዙ የለፋችባቸው የአየር ኃይሉ ብቁ አብራሪዎችና ቴክኒሻኖች እንዲበተኑ፣ አውሮፕላኖች ከጥቅም ውጭ እንዲሆኑ፣ መሰረተ ልማት እንዳይኖረው ተደርጓል። ነገሩን የሚያከፋው በዚህ ወቅት የአየር ኃይሉ ህልውና ጥያቄ ውስጥ መግባቱ ነው። በአህጉሪቱ በጥንካሬው ስመጥርና ስመገናን የነበረው አየር ኃይሉ ለሀገር ግንባታ ያደረገው አስተዋጽኦ ተክዶ ሚናው ኮስሶ አየር ኃይል አያስፈልገንም ፈርሶ ካላየን እስከሚል ግብ የተገጠመበትም ነበር። ሆኖም በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመሩት የለውጡ መንግስት መምጣቱ አየር ኃይሉን ዳግም እንደ አዲስ ወልዶታል። የኢትዮጵያ አየር ኃይል እስከ ደርግ መንግስት መጨረሻ ድረስ እጅግ ፕሮፌሽናል በደንብ የታጠቀ በአፍሪካ ክብር ያለው አየር ኃይል ነው የነበረውን በማፍረስ ከዜሮ የመጀመር አባዜያችን አየር ኃይላችን ፈራርሶ ጋዋና አቧራ ወርሶት ከዜሮ እንዲጀምር ተደርጓል። 89 ዓመት የቆየ አየር ኃይል ነው ያለው። ይሄ አየር ኃይል በቀደመ ታሪኩ አፍሪካ ውስጥ ስመጥር የሚባል ተቋም ነው።
ለምሳሌ ታንዛኒያ ነፃ ከወጣች በኋላ የታንዛኒያ ጎረቤት የሆነው ሞዛምቢክ በፖርቹጋል ስር ከኮሎኒ ነፃ አልወጣም ነበር። በዚያ ጊዜ የኢትዮጵያ አየር ኃይል ታንዛኒያ ድረስ በመሄድ ለወራት በራሱ አውሮፕላንና በራሱ ፓይለቶች ለወራት የታንዛኒያ የአየር ክልል ከጎረቤት የፖርቹጋል ፎርስ ይከላከል ነበር። ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበረው። ነገር ግን ባለፉት 30 ዓመታት ገደማ በጣም ከተመቱ ከተዳከሙ በሁለት እግራቸው ቆሞ መጓዝ ከተቸገሩ ተቋማት አንዱ የኢትዮጵያ አየር ኃይል ኤርፎርስ ላይ ባለፉት 2-3-4 ዓመታት ሁላችሁም እንደምታውቁት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበር። የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። ይህ ቁመና አሁን ያለንበት ደረጃ ብዙ ያደከመን ብዙ ያስወጣን ቢሆንም እዚህ አሁን ያለበት ደረጃ በዚህ ጊዜ እንደርሳለን ብሎ መገመት ግን የዛሬ 5-6 ዓመት ለመጣ ሰው አይታሰብም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ ሪፎርም ካካሄዱባቸው ተቋማት መካከል አየር ኃይሉ ፊት መስመር ላይ አለ። ባለፉት 7 ዓመታት ኢትዮጵያ የላቀ አየር ኃይል ያስፈልጋታል የሚለው የመንግስት ተቋሙ በፖሊሲና በበጀት ስትራቴጂያዊ ለውጥ እንዲያደርግም አስችሎታል። በእነዚህ ዓመታት ውስጥ ከፖለቲካዊ የስርዓት ለውጦች ባሻገር ያለ ዘላቂ ተቋም መገንባትን ታሳቢ ያደረገ ተቋማዊ ግንባታ ተከናውኗል። ዛሬ አየር ኃይሉ በታጠቀው ቴክኖሎጂና የማድረግ አቅሙ ስሌት ውስጥ ሲገባ በታሪክ ውስጥ ከፍተኛ ደረጃ ላይ ደርሷል። የሰው ኃይል ግንባታ፣ ትጥቅ ማዘመን፣ የውጊያ መሰረተ ልማቶችን መገንባትና አየር ኃይሉ ስሙን ክብሩንና አቅሙን የሚመጥን ምቹ የሥራ አካባቢ ተገንብቶለታል። ሪፎርሙ አየር ኃይሉን እንደ አዲስ ከመፍጠር ባሻገር የቀደመ ስምና ክብሩን መልሶ የማድረግ አቅሙን አልቆታል። ከዘመኑ የቴክኖሎጂ አብዮት ጋር አዋዶ ዘመኑን የዋጀ ተቋም አድርጎ ወልዶታል። በዚህም የኢትዮጵያ አየር ክልልን የሚያስጠብቁ ሀገር ወዳድ ሙያተኛና አመራር፣ ዘመናዊ ትጥቆች፣ የውጊያ መሰረተ ልማትና ምቹ የሥራ አካባቢ ተፈጥሯል። ይህ ብቻ አይደለም። አየር ኃይሉ ዛሬ እሽቅድድም በበዛበት ዓለም ከጊዜ ጋር መራመድ ችሏል። በነገው ዓለም ተወዳዳሪ ማድረግ የሚያስችለውን አቅምም ፈጥሯል። በተለይም አሁን ዓለም ከአየር ኃይል እስከ ሳይበር የበላይነቱን ለማሳየት ውድድርና ሩጫ ውስጥ በገባበት ጊዜ ኢትዮጵያ በውድድሩ በአፍሪካ አህጉር ቀዳሚ አየር ኃይል መገንባትን ታሳቢ አድርጋ እየሰራች ትገኛለችም። እንግዲህ የዚህ ተቋም ህልም በ2030 የዛሬ 6 ዓመት ገደማ በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። አሁን ኢትዮጵያ ያንን የመወዳደር ፍላጎት ስላላት ወደዚያ ገበያ ትገባለች። ምንም ጥርጥር የለውም። በ2030 ለበርካታ ሀገራት አውሮፕላኖች ዩኤቪዎች እናቀርባለን። ለኛም ለሀገር ውስጥ ፍላጎት በርከት ያለውን ሁሉን ላናሟላ እንችላለን። በርከት ያለ ፍላጎቶቻችንን በተለያየ መንገድ እንደምናሟላ ተስፋ ይደረጋል። በተለይ በአቪዬሽን ከማንም ቀደምት ነው የታጠቅነው። አንዳንዱ ኤዥያ ሀገር አውሮፕላን ምን እንደሚመስል በማያውቁበት አፍሪካ ይቅርና የነበርንበት ነው። ቁጭት ነው የመጀመሪያ ስንጀምር ምንድነው መሆን የሚገባን ቦታ አይደለንም ብለን ነው በጣም ተግባብተን የተነሳ ነው። የኢትዮጵያ አየር ኃይል በታሪኩ ከፍተኛ የማድረግ አቅሙ ላይ ይገኛል። ከዘላቂ ተቋም የመገንባት ሪፎርም፣ የውጊያ መሰረተ ልማት ግንባታ፣ ከምቹ የሥራ አካባቢ መፍጠር ባሻገር የትጥቅ ግዢዎችና ትጥቆችን ማምረት የማድረግ አቅሙን በታሪክ ከፍተኛው ማማው ላይ ከሰቀሉት ምክንያቶች መካከል ይጠቀሳሉ። በአየር ኃይል በተካሄደው ሪፎርም ምክንያት እጅግ ዘመናዊ ድሮኖች ባለቤትም ሆኗል። ዛሬ ኢትዮጵያ በዓለም ላይ ምርጥ ናቸው የሚባሉትን የድሮን ቴክኖሎጂ ባለቤት ናት። አየር ኃይሉ አቅሙን በሀገራት የውስጥ ጉዳዮች እየገባ በሚፈተፍት የቀጠናውን ረብሾ አደር መንግስት ትከሻ ልክ የትጥቅ ግዢ አቅሙን አልወሰንም። ከዚያ ይልቅ ከየትኛውም በየትኛውም ሁኔታ የኢትዮጵያን ሀገራዊ ጥቅም አደጋ ላይ ሊጥል የሚችል ጉልበተኛ መንግስት ቢመጣ እንኳን መከላከል የሚያስችል አቅምን መገንባት ታሳቢ ያደረገ ነው። የአየር ኃይሉ የትጥቅ ራስን የማደራጀት ግቡም በየትኛውም አቅጣጫ የሚመጣ ጠላትን ተከላክሎ የኢትዮጵያን ጥቅም ማስከበር መሪ
ያደረገ ነው። የኢፌዴሪ አየር ኃይል ሀያላኑ ሀገራት ጦር አውድማዎች ላይ እየተጠቀሙባቸው ያሉ ዘመናዊ የጦር አውሮፕላኖችን ያንቀሳቅሳል። ተቋሙ ከዛሬ ባሻገር ነገን ተመልክቷል። አየር ኃይሉ የታጠቃቸው መሳሪያዎች ዘመኑን የዋጁ የማድረግ አቅምን ያላቁና ዘላቂ ተቋማዊ ግንባታን መሰረት ያደረጉ መሆናቸው ታይቷል። የመንግስት ግብ ሰላም ነው። ከሰላም እናተርፋለን፣ በአብሮነትና በትብብር የሚገኝ በረከቶችን እናጭዳለን የሚለው ራዕዩ በመከላከያ ኃይል በተለይም በአየር ኃይል ተቋማዊ ግንባታ ውስጥ ምሰሶ ሆኖ ታይቷል። የመከላከያ ኃይሉ ግንባታ ቀጠናውን እንደሚበጠብጡ አካላት በየሰው ሀገር እየገቡ ግጭትን ለመጥመቅ ሳይሆን የሀገሪቱን ኢኮኖሚያዊ እድገት በወታደራዊ አቅም ማስደገፍ መቻልን ግብ ያደረገ ነው። ለዛ ነው የጠቅላይ ሚኒስትር አብይ አህመድ የመከላከያ ኃይል ሪፎርም አልፎም የአየር ኃይል ለውጥ ማሻሻዎች ማምረትን ታላሚ ያደረጉት። ዛሬ ኢትዮጵያ ተተኳሽ በሀገር ውስጥ ታመርታለች። ከዚህ ባሻገር በኤሮ አባይ ድሮኖችን እያመረተች ነው። እኚህ ድሮኖች የኢትዮጵያን አየር ኃይል ግንባታ ጠላትን ከመከላከል ባለፈ አምራች የልማት ክንፍ ናቸው። ድሮኖቹ ከወታደራዊ ግልጋሎት በተጨማሪ በኢትዮጵያ ለሲቪል አገልግሎት እየተዘጋጁ ነው። የኢትዮጵያ የኤሮ አባይ የሚያመርታቸው ድሮኖች ለግብርና አገልግሎት ይውላሉ። ድሮኖቹ የምርት መጠንን ለማሻሻል፣ ለሰብል ክትትል፣ ጸረ ተባይ መድኃኒቶችን ለመርጨትና የመስኖ ስርዓትን ለማመቻቸት እየዋሉ ነው። ከዚህ ባሻገር የሕክምና ቅርቦቶችና መሳሪያዎችን ወደ ሩቅና ለመድረስ አስቸጋሪ ወደሆኑ አካባቢዎች ለማድረስ ድሮኖችን ለመጠቀም ፕሮጀክቶችም አሉ። በኢኮኖሚ የጀመርናቸውን ጉዞዎች በወታደራዊ አቅም እያስደገፉ መሄድ ያስፈልጋል። ኢኮኖሚያችን አሁን ካለበት 1 2 3 ስቴፕ ከፍ ሲል ወታደራዊ አቅማችን ሲያድግ ቀጥሎ የሚመጣው ደግሞ ባህል፣ ቋንቋ፣ ሙዚቃ የመሳሰሉ ጉዳዮች ደግሞ አብሮ ይሰራል። እንግዲህ ዩኤቪ እዚህ ኢንሳ ይመረታል፣ አየር ኃይል ይመረታል፣ ኒስ ይመረታል። ብዙ ቦታ ነው የምናመርተው። ካፓሲቲያቸው ይለያያል። ከጥቂት ዓመታት በፊት ዩኤቪ መታጠቅ ሳይሆን መግዛት ፈተና ነበረብን። ገዝተን መጠቀም ከቻልን በኋላ በተለያየ ደረጃ ማምረት የምትችል ሀገር ናለች። የምናመርታቸውም በውስን ቦታ የታጠሩ ሳይሆኑ ለኮመርሻል ፐርፐዝ የሚውሉ፣ ለሰርቪላንስ ፐርፐዝ የሚውሉ፣ ለኦፕሬሽን ፐርፐዝ የሚውሉ በጣም በርካታ ድሮኖች እያመረትን ነው። እነዚህን የኢትዮጵያን ሕልውና የኢትዮጵያን ሉዓላዊነት የሚገዳደር አደጋ ሲመጣ ቴክኖሎጂውን በመጠቀም ያ የጀመርነውን ብልጽግና ለማስጠበቅ የምናውልበት ቱል ይሆናል ማለት ነው። እኚህ ሁኔታዎች ድሮንን ከሀገር የመከላከል ሥራ ባሻገር ለልማት ሥራዎችም በስፋት መጠቀም የሚያስችሉ መሆኑን ማሳያ ናቸው። የሀገሪቱ ኢኮኖሚ እድገት የመከላከያ ኃይልን ማስደገፍን ግብ ያደረገው ፖሊሲ በሀገሪቱ ለጦር ግዳጅ የሚውሉ ድሮኖችን ያመርታል። አየር ኃይሉ በ90 ዓመት ታሪኩ በርካታ ውጣ ወረዶችን ተሻግሯል። እንደ ተቋም አያስፈልግም፣ ይፍረስ፣ ይክሰም የተባለበት ጊዜ አልፎ ዛሬ በታሪኩ የከፍተው ማማ ላይ ይገኛል። በ7 ዓመቱ የሪፎርም ሥራ የሰው ኃይል ግንባታ ሙያተኛና አመራርን ማፍራት ተችሏል። ዘመናዊ ትጥቆችን፣ የውጊያ መሠረተ ልማትና ምቹ የሥራ አካባቢም ተፈጥሯል። አየር ኃይሉ በተቋም የግንባታ ሂደት ውስጥ ለአንድ ክፍለ ዘመን ጥቂት ፈሪ በሆነው ዕድሜው የሀገረ መንግስት ግንባታ ሂደት ኔሽን ቢልዲንግ ፕሮሰስ ተቋማዊ ሚናው ግዙፍ ሆኖ ይታያል። ተቋሙ ኢትዮጵያ ታፍራና ተከብራ እንድትኖር በብርቱ የሀገር ፍቅር ስሜትና ወኔ መስዋዕትነትን ከፍሏል፣ እየከፈለም ይገኛል። ተቋሙ የተጓዘበትን የግርዳናውን ሰማዩን የቀዘፈበትን የበራሪ ጄቶች የስላሰላ 90 ዓመት ቁጥር ብቻ አይደለም። 90 ዓመታት የአየር ኃይሉን ገድል አይኑን ከፍቶ ላየ ከቁጥር አድማስ የዘለለ መስዋዕትነት፣ ጀብድና ድል በደም የተጻፈባቸው አኩሪ ታሪክ ገጾች ሆኖ ያገኛቸዋል። 90 የኢትዮጵያን አየር ክልል የመጠበቅ ገድል የተከተበበት፣ 90 ሀገር አፍራሽ የጠላት ሐሳብ አየር ላይ የቀረበት፣ 90 በጠላት ወረዳ በተከበበ ከተማ የአፈሙዝ ቅጥርን ሰብሮ ጉሮ ሸባ የተጨፈረበት፣ 90 ባንዲራዋን ከፍ አድርጎ ኢትዮጵያ የጸናችባቸው ዓመታት ናቸው።
የተወደዳችሁ የኢትዮ መልእክት ተከታታዮቻችን ለመላው የአየር ኃይል አባላትና ለኢትዮጵያን ሁሉ እንኳን ለ90ኛው የኢፌድሪ አየር ኃይል ዓመት አደረሳችሁ እያልን በያላችሁበት ሰናይ ጊዜን በመመኘት የዛሬ ዝግጅታችንን እዚህ ላይ ቋጨን።